የአማራ ፋኖ አንድነትን በተመለከተም ከወሎ ቀጠና አዲስ አስደሳች ዜና ሲሰማም በቀጠና የገባው የብልጽግና ዋና አዋጊም መደምሰስ ታውቋል። የወታደራዊ አዛዡ መደምሰስ ተከትሎም ከፍተኛ ወታደራዊ አመራሮች አስቸኳይ ስብሰባ መቀመጣቸውን ሲሰማም መረጃውን በዝርዝር ይዘናል። በስፋት ታደምጡታላችሁ። በተከታታይ ለ3 ቀናት ሲደረግ የነበረው ከባድ ውጊያ በድል መጠናቀቁን ምንጮች ገለጹም። በውጊያው ዙሪያም ሌሎች ተጨማሪ መረጃዎችን አካተናል። በስፋት የምታደምጡት ይሆናል። ዛሬ ውሎን በጎጃምና በጎንደርስ ምን ተፈጠረ የሚለውንም አካተናል። ትሰሙታላችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርሱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩ። የአማራ ፋኖ አንድነትን በተመለከተም አስደሳች ዜና የተሰማ ሲሆን ኮሎኔል ፈንታው ሟባው በመጨረሻም ከዋርካው መሪ ወዳጁ ጋር ስምምነት ላይ መድረሳቸውን ምንጮች ገልጸዋል። አርበኛ ዋርካው መሪ ወዳጁና ኮሎኔል ፈንታው ሟባው ስምምነት ላይ ለመድረሳቸው አርበኛ ድርሳን ብርሃኔና የሸዋ ጠቅላይ ግዛቱ አርበኛ ማን ትልቅ ስራ ሰርቷል የተባለ ሲሆን ኮሎኔል ፈንታው ሟባው ያሉትን የተወሰኑ ኃይሎችን በመያዝ ወደ ቀደመው ድርጅቱ ወደ ምስራቅ አማራ ፋኖ በአሁኑ ደግሞ ወደ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚልክ ዕዝ ሊቀላቀል መሆኑም ሰምቷል። በሌላ በኩል በጎንደር ቀጠና ያሉ የፋኖ ኃይሎች አንድ ለመሆን ከስምምነት ላይ ከደረሱ በኋላም በሁሉም ቀጠና ሊባል በሚችል ሁኔታ የአንድነት ጅማሮ ተጠናክሮ ቀጥሏል። በዚህም መሰረት በሸዋም የሚገኙ ሁለት ዕዞች እየመከሩ ሲሆን ልዩነት በቃን የማሸነፊያ መንገዳችንም አንድነት ነው የሚሉት ታጋዮች ቁጥርም አሁን ላይ በዝቷል ነው የተባለው። ይህ በእንዲህ እንዳለ የአማራ ክልል ጦርነት ዛሬም አድማሱን አስፍቶ በብዙ ቦታዎች እየተካሄደ ይገኛል። በውጊያውም የአማራ ፋኖ ኃይሎች በሁሉም የአማራ ግዛቶች ከፍተኛ ገድል የፈጸሙ ሲሆን ያገዙ ኃይል የሽንፈት ካባውን እያከናነቡት እንደሆነም ሰምቷል። በዚህም በክልሉ አድማሱን እያሰፋና ኃይሉን እያጠናከረ የመጣው የፋኖ ገድል ሁሉንም የክልሉ አካባቢን በማካለል አብይ አህመድ በሚመራው የብልጽግና መንግስት ላይ ከፍተኛ ኪሳራም እያደረሰበት ቀጥሏል። አሁን ላይ የብልጽግናው መንግስት በልና በብሬት የከፈተው የአማራ ክልል ጦርነት የበርካታ ንጹሃን አማራዎችን ህይወት እየቀጠፈ ከመቀጠሉ ውጭም የፌዴራል መንግስቱ ሀገር የማስተዳደር አቅም ሆነም የአማራ ፋኖን የማሸነፍ አቅም በእጅጉ ተዳክሟል። ጦርነት እንደጀመረ የብልጽግናው መንግስት የአማራ ክልል ጦርነት በአንድ ወር ለማጠናቀቅ ለአሜሪካና ለምዕራባውያን ቃል ገብቶ እንደነበረ በተደጋጋሚ መዘገቡ አይዘነጋም። ነገር ግን ውጊያው የብልጽግና መንግስት እንዳሰበው እንኳን በአንድ ወር ውስጥ የአማራ ፋኖ ኃይሎችን እንቅስቃሴ መቆጣጠርም ሆነ ማጥፋት ይችል ይቅርና በውጊያው ሰዓት ፊት ለፊት ለመዋጋትም ተስኖታል የተባለው እና አብይ አህመድ በአንድ ወር ውስጥ እናጠናቀዋል ያሉት የአማራ ክልል ጦርነት ከተጀመረ አሁን ላይ 3ኛ ዓመቱ ሊደፍን በጣት የሚቆጠሩ ቀናቶች ቀርተውታል። ዛሬ ጦርነቱን መንግስት ማሸነፍ አይችልምና አማራጭህ መደራደር ብቻ ነው በሚል ምዕራባውያን አብይ አህመድን ወጥረው መያዛቸው የተነገረም ይገኛል። አሁን ላይ የክልሉ ሁኔታ እንደሚያሳየው ደግሞ በፋኖ ኃይሎችና በፌዴራል መንግስቱ በኩል የተጀመረው ውጊያም ውጤቱን መንግስት ከያዘው እቅድ በተቃራኒ ሆኗል የተባለው። በዙሪያ ደመሰሱ እቅድ ወጥቶ በየቀኑ ውጊያ እያስተናገዱ ያሉት የአማራ ፋኖዎቹም መከላከያ ሰራዊትን በመደምሰስ ታሪክ እየሰሩም ቀጥሏል። ትናንት ህዳር 21 ቀን 2018 ዓ.ም አመሻሹን ጀምሮ ሌሊቱንም በፋኖ ኃይሎች በኩል ታላላቅ ድሎች ተፈጽመዋል። የአማራ ፋኖ ብሔራዊ ኃይል አፋባ የምስራቅ አማራ ቀጠና የሚልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር የማዕረጉ ተማረ ክፍለ ጦር ትላንት አመሻሹን ባደረገው ተጋድሎ አንድ መኪና ላይ የነበረው የብልጽግና መንግስት ሰራዊትን ሙትና ቁስለኛ ማድረጉም የተገለጸው። በተጋድሎ ከ10 በላይ የሚሆኑትን ሙሉ በሙሉ በመደምሰስ ከ17 በላይ የሚሆኑ የአገዛዙ ጦር ሰራዊቶችን ደግሞ በማቁሰል ታላቅ ድል ማስመዝገባቸውን የገለጹት የመረጃው ምንጮች የአማራ ፋኖ ብሔራዊ ኃይል አፋባ የምስራቅ ቀጠና የሚልክ ዕዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው የማዕረጉ ተማረ ክፍለ ጦር ባደረገው ውጊያም ከ10 በላይ የአገዛዙ ጦር ሰራዊትን ደምሶም ከ17 በላይ ደግሞ ቁስለኛ በማድረግ የተረፈው የብልጽግና ጥምር ሰራዊትም ቁስለኛን ይዞ ወደ መጣበት እንዲመለስ ማስገደዱን የተነገረው። ከአገዛዙ ሰራዊት 12ኛ ክፍለ ጦር 2ኛ ሬጅመንት የ65ኛ ክፍለ ጦር 2 ሬጅመንትና የ65ኛ ክፍለ ጦር መካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ህዳር 16 ቀን 2018 ዓ.ም ደንቢያና ሞራ ደብር ላይ ተመቶ መመለሱ የሚታወቅ ሲሆን በዚህ ሽንፈት የተበሳጩ የአገዛዙ ጥምር የጦር ሰራዊትም ከህዳር 18 ጀምሮ ኃይሉን ጨምሮ በድሮን ታግዞ እስከ ትላንት አመሻሽ ውጊያ ያደረገ ቢሆንም የአማራ ፋኖ ብሔራዊ ኃይል የማዕረጉ ተማረ ክፍለ ጦር የፋኖ ኃይሎች ለተከታታይ 3 ቀን ሙሉ ምሽግ መከላከል በማድረግና ትላንት በአራተኛው ቀን ህዳር 21 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ በጥረዛና መዛር ግንባር በቆረጣ በመግባት የጠላትን ኃይል አይቀጥ ቁጣት ቀጥተው ድልንም አብስረዋል።
በዚህ ጥቃት የተረፈው ኃይል ትላንት አመሻሽ የተወሰደበትን እርምጃ ተከትሎም ሌሊቱን በርካታ እግረኛ ሰራዊቱን በመካናይዝድ በማደራጀት ብሎም የተመረጡ ያላቸውን የኮማንዶ አባላትን አሰልፎ በመግባት የማዕረጉ ተማረ ክፍለ ጦር የፋኖ አባላትን ለመክበብና ለመምታት የሞከረ ቢሆንም በድጋሚ ሌሊቱንም ከባድ ጥቃት ማስተናገዱን የተነገረው። እንደ ምንጮች ገለጻ ከሆነም በዚህ በሌሊቱ ውጊያም በቀጠናው የገባውን የጥምር ኃይል እንዲያዋጋ የገባው ከፍተኛ ወታደራዊ አመራርን ጨምሮ በርካታ የኮማንዶ ኃይሎች ተደምሰዋል የተባሉ ሲሆን በተጨማሪም ከነፍስ ወከፍ መሳሪያ ጋር በርካታ የሰራዊት አባላትም ተማርከዋል ብለዋል። በቀጠናው በነበረው ውጊያ ስለተደመሰሰው መርዶ በተነገራቸው ሪፖርት ሰሙት የብልጽግና ከፍተኛ ጀነራሎችም ወሎ ላይ በተደጋጋሚ ሰራዊታችን እየተመታ ነው፣ ምክንያቱ ምንድን ነው ሲሉ ጠይቀው ጀነራል አሰፋ ቸኮልን ለአስቸኳይ ስብሰባ መጥራታቸውና ከሁሉም የወታደር አመራሮች ጋር ስብሰባ መቀመጣቸውን ምንጮቻችን ከስፍራው አድርሰዋል። በተመሳሳይ መረጃ ባለሽርጡ ክፍለ ጦር ለተከታታይ 2 ቀናቶች ተጋድሎ በማድረግ ድል ማስመዝገቡ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ ዕዝ የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ወረዳ ቁጥር 8 ጠዶት በተባለው አካባቢ ከገባው የብልጽግና መንግስት የጦር ሰራዊት ጋር ትናንት ዳር 21 ቀን 2018 ዓ.ም ምሽቱን ጀምሮ ባደረገው ትንቅንቅና ተጋድሎ በርካታውን ያገዙ ኃይል ሙትና ቁስለኛ በማድረግ የተረፈውንም ወደ መጣበት እንዲመለስ በማድረግና አካባቢውንም በመቆጣጠርም ድል አስመዝግበዋል። በዚህ ውጊያ በተደረገው ትንቅንቅ በመርሳ ባህል ቤተክርስቲያን ከ16 በላይ አስከሬንም በጅምላ ቀብር ሲፈጽም በመርሳ ሆስፒታል ቁጥሩ በውል ያልታወቀው ቁስለኛ ደግሞ በሕክምና ላይ እንዳለ ተረጋግጧል። በዚህም የመርሳ ከተማና አካባቢ ያሉ የማህበረሰብ ክፍሎችም የሕክምና ቦታው ከመጨናነቁ የተነሳ በመጉላላት እንደሚገኙ የደረሱ መረጃዎች ያመላክታሉ። በዚሁ ቀጠና በጥቃቱ የተፈሳጨው የመከላከያ አዛዡ ሚሊሻዎችን እናንተ ናችሁ መረጃ እየሰጣችሁ በማለት ከ4 በላይ የሚሆኑትን ሲደመስስ ቁጥሩ በውል ያልታወቀ ሚሊሻን ደግሞ እንዳሰረ የውስጥ ምንጮቻችን አድርሰውናል። በዚሁ መካከል ያገዙ ሰራዊት ጦት ሚካኤል ቤተክርስቲያን ውስጥ ምሽግ ምሶ ውጊያ በማካሄድ ለሃይማኖት ክብር እንደሌለው ስለ ማሳየቱም ተመላክቷል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።